ሰላም እንዴት ናችሁ? ዮርዳኖስ እባላለሁ። የጤናና የስነ ምግብ ባለሙያ ሲሆን በስነ ምግብ ዙሪያዎች ላይ አንዳንድ ነገሮችን በዚህ ዩቲዩብ ቻናል የምንነጋገር ይሆናል። ለጊዜው ለተከታታይ ሳምንታት ይዞ የመጣሁት ርዕስ እርግዝናና ስነ ምግብ ያላቸውን ትስስር ነው። ስለዚህ ስነ ምግብና እርግዝና ያላቸውን ትስስር ከማየታችን በፊት ግን በራሱ እርግዝና ምንድን ነው የሚያመጣው ፊዚዮሎጂካል ለውጥ፣ የሆርሞናል ቁጥጥር እና የተለያዩ ነገሮችን የምንነጋገር ይሆናል ማለት ነው። አብራችሁን ቆዩ። በመጀመሪያም እርግዝና ማለት ምንድን ነው የሚለውን የምናይ ይሆናል ማለት ነው። እርግዝና ማለት አንዲት ሴት በሆዷ ውስጥ ወይም በማህፀኗ ውስጥ አንድና ከዛ በላይ የሆኑ ዘሮች እስከምትወልድበት ጊዜ የሚቆይበት ጊዜ እርግዝና ይባላል ማለት ነው። እርግዝና በአማካኝ 40 ሳምንታት በላይ ወይም 9 ወር የምንለውን በተለምዶ 9 ወር የምንለውን ጊዜ ያህል የሚቆይ ይሆናል ማለት ነው። እርግዝና በራሱ የራሱ የሆኑ ጆርኒዎች ወይም ቆይታዎች ይኖሩታል ማለት ነው። እርግዝና ካልኩሌት ስናረግ ማለት ነው የመጨረሻውን ፔሪድ ካየችበት የመጀመሪያ ቀን ጀምሮ ካልኩሌት ስናረግ 280 ቀን በአማካኝ የሚቆይ ሲሆን ኦቭዩሌሽን ወይም ደግሞ እንቁላል ከጀመረበት ጊዜ ጀምሮ ከ266 እስከ 270 ቀናት የሚያክሉ የሚቆይ ይሆናል ማለት ነው። በሕክምናው ደግሞ ስናይ 3 ትራይሚኒስቴሮች አሉት። የመጀመሪያው ትራይሚኒስቴር የመጀመሪያው 3 ወራት ሲሆን ከመጀመሪያው እስከ 12ኛው ሳምንት ነው በሳምንት ደረጃ ስንከፋፍለው። ደግሞ ሁለተኛው ትራይሚኒስቴር የምንለው ደግሞ ቀጣዮቹ 3 ወራት ሲሆኑ ከ4ኛ ወር እስከ 6ኛ ወር የሚቆይ ይሆናል ማለት ነው። የመጨረሻው ደግሞ የመጨረሻዎቹ 3 ወራት ናቸው። እነዚህ 3 ትራይሚኒስቴሮች የራሳቸው የሆነ ለውጦችን በተለያዩ ጊዜያት ያስተናግዳሉ ማለት ነው። በእነዚህ ጊዜያት ውስጥ የእናትየው አካል ላይ ወይም ፊዚዮሎጂካል ለውጥ የተለያዩ ለውጦች የሚካሄዱ ይሆናል ማለት ነው። ለዛም አንዲት እናት በእርግዝናዋ ጊዜ የተለያዩ አይነት ለውጦችን ኤክስፒሪየንስ ልታረግ ትችላለች ማለት ነው። የመጀመሪያው ለውጥ የደም መጠኗ ወይም ብለድ ቮሊዩሟ በ50% ይጨምራል አንዲት እናት ማለት ነው። ስለዚህ ለእናቲቱም ሆነ ለፅንሱ ህብረ ሰረሰር እድገት ለመደገፍ በቂ የሆነ ኦክሲጅን አስፈላጊ ነው ማለት ነው። ይሄንን ብለድ ሰፕላይ ሰፖርት ለማድረግ ማለት ነው። ሁለተኛው በእናትየዋ የጡት መጠን ላይ ላርጅ ይሆናል ወይም አንዲት እናት ነፍሰ ጡር በምትሆንበት ጊዜ ከበፊቱ የጡት መጠኗ ይጨምራል። ይህም እናቲቱ በወለደች ጊዜ ለማጥባት ሬዲ እንድትሆን ማማሪያን ግላንድ ወይም የጡት ቲሹዎች እና ፋት ቲሹዎች ኢላርጅድ ይሆናሉ ወይም ይከማቻሉ። ስለዚህ በዚህ ምክንያት አንዲት ነፍሰ ጡር ሴት የጡት መጠኗ ሊጨምር ይችላል ማለት ነው። ሁለተኛው ደግሞ በጨጓራዋ ትራክ ላይ ለውጦች ይካሄዳሉ። በእርግዝና ጊዜ ሆርሞናል ለውጦች በጣም ከፍተኛው ሚና ስለሚጫወቱ ፕሮጀስትሮን የምንለው ሆርሞን ፕሮዳክሽኑ በጣም ይጨምራል። ይህም በጨጓራ ዙሪያ ያሉ ስሙዝ መስሎች ኮንትራክት እንዲያደርጉና የምግብ መውረዱ ሊቀንሰው ይችላል። ሙቭመንቱ ስሎ ሊሆን ይችላል ማለት ነው። ስለዚህ አንዲት እናት በእርግዝና ጊዜ ኮንስቲፔሽንን ኤክስፒሪየንስ የምታደርገው በዚህ ምክንያት ነው ማለት ነው። ሌላኛው በኩላሊቷ ላይ ለውጥ ይኖራል ማለት ነው። ምክንያቱም ከፅንሱም ሆነ ከእናትየዋ የሚወጡ ዩሪያ እና የተለያዩ ቆሻሻዎችን ለማስወገድ ሲባል ግሎሜሩላር ፊልትሬሽን ወይም የእናትየዋ ወደ ኩላሊት የሚወርደው ደም ፍሰት ይጨምራል ማለት ነው። በዚህ ምክንያት አንዲት እናት ቶሎ ቶሎ ሽንት ሊላት ይችላል። የተለያዩ አይነት ለውጦችን ኤክስፒሪየንስ ልታደርግ ትችላለች ማለት ነው። ሌላኛው ደግሞ የማህፀኗ ክብደት ይጨምራል ማለት ነው። በስራውት ፕሬግናንሲ ወደ 1 ኪሎ የሚያክል ክብደት የማህፀኗ ሊመዝን ይችላል ማለት ነው። ሌላኛውና ዋነኛው የክብደት መጠኗ ነው። በእርግዝና ጊዜ የእሷም ሆነ የፅንሱ አካላዊ ለውጦች ስለሚካሄዱ በእርግዝና ጊዜ ክብደት ልትጨምር ትችላለች ማለት ነው። ኖርማል ሬንጅ ኦፍ ክብደት መጨመሯ ኖርማል ነው። ግን ከበቂ በላይ ወይም ከበቂ በታች የሆነ ክብደት በምትጨምርበት ጊዜ የራሱ የሆነ ጉዳቶች አሉት። እሱን በሌላ ቪዲዮዎቻችን የምናይ ይሆናል ማለት ነው። ካርዲያክ አውትፑቷም ስለሚጨምር የልብ ምቷም ሊጨምር ይችላል ማለት ነው። አንዲት እናት በእርግዝና ወቅት የተለያዩ ለውጦችን ልታስካሄድ ትችላለች ማለት ነው።
እነዚህ ሁሉ ለውጦች የሚካሄዱት ደግሞ በሆርሞን ቁጥጥር ስር ነው። የተለያዩ አይነት ሆርሞናል ለውጦች በእርግዝና ጊዜ ይካሄዳሉ ማለት ነው። ፔሪድን ወይም የእናትየዋን የወር አበባ ከማስቆም ጀምሮ የወሊድ ጊዜ ዲተርማይን እስከማድረግ ድረስ ማለት ነው ሊጨምሩ ይችላሉ ማለት ነው። በእርግዝና ወቅት እርግዝናውን ከሚቆጣጠሩ ሆርሞኖች መካከል 5ቱ ዋና ዋና ሆርሞኖችን የምናይ ይሆናል ማለት ነው። የመጀመሪያው ኢስትሮጅን ሆርሞን የምንለው ነው። ሁለተኛው ቅድም እንዳልኳችሁ ፕሮጀስትሮን ሆርሞን እንለዋለን። ሶስተኛው ሪላክሲን ሆርሞን የምንለው አለ። አራተኛው ኤችሲጂ የምንለው ወይም ሂውማን ኮሪዮኒክ ጎናዶትሮፒን የምንለው፣ አምስተኛው ደግሞ ኮርቲኮትሮፒን የምንለው ሆርሞኖች ናቸው። እነዚህ 5 ሆርሞኖች በእርግዝና ወቅት ጽንሱ ላይም ሆነ እናትየዋ ላይ የሚካሄዱ የተለያዩ ለውጦችን በዋነኝነት የተለያዩ ተጽዕኖ እያደረጉ ለውጥ የሚያመጡ ሆርሞኖች ናቸው። ፕላሴንታ ወይም የእንግዴ ልጅን ከእድገት ከመቆጣጠር አንስቶ እናትየዋ ላይ የሚካሄዱ የጡት ሳይዝ ከመጨመር፣ የማህፀንን ሰፖርት ከማድረግ፣ የወሊድ ጊዜን ዲተርማይን ከማድረግ የተለያዩ አይነት ለውጦችን የሚያካሂዱልን ሆርሞኖች እነዚህ ናቸው ማለት ነው። የነዚህ 5ቱም ሆርሞን መጨመርና መቀነስ በተለያየ ጊዜ ይለያያል ማለት ነው። ለምሳሌ ኤችሲጂ የምንለው ሆርሞን የመጀመሪያዎቹ 3 ወር ላይ ፒክ ሆኖ እናየዋለን። ብዙ ጊዜ ፕሬግናንት መሆኗን አንዲት እናት ቼክ የምናደርገው በሽንትም ሆነ በደም ይሄን ኤችሲጂ ሆርሞንን ማለት ነው። ሌሎቹ ሆርሞኖች ደግሞ የመጨረሻዎቹ 3 ወራት ላይ ከፍተኛ ይሆናሉ ማለት ነው። ስለዚህ የእነዚህ ሆርሞን መብዛትም ሆነ መጨመር ከኖርማሉ በላይ ከሆነ የራሱ የሆነ ኢፌክት አለው ማለት ነው። ሌላው በእርግዝና ጊዜ ተጽዕኖ የሚያደርግልን ነገር ወደ ስነ ምግቡ ስንመለስ ከነዚህ ሆርሞን በተጨማሪ ደግሞ የተለያዩ ነገሮች እርግዝናውን ፖዚቲቭሊ ሆነ ኔጌቲቭሊ አፌክት ያደርጋሉ ማለት ነው። የመጀመሪያው የእናትየዋ የአመጋገብ ሁኔታ ይሆናል ማለት ነው። እርግዝናውን ተጽዕኖ ከሚያደርጉልን ነገሮች ስንነሳ በቂ ያልሆነ ምግብ መውሰድ ማለት ይሄ ዌይት ሉዝ ዳይቲንግ ላይ ከሆነች አንዲት እናት፣ በነገራችን ላይ በእርግዝና ጊዜ ፈጽሞ የማይመከር ነገር ቢኖር ዌይት ሉዝ ዳይቲንግ ነው። ምክንያቱም አንዲት እናት መሰረታዊና አስፈላጊ የሆኑ ስነ ኒውትሪየንቶችን ሉዝ ልታረግ ትችላለች ማለት ነው። ስለዚህ ይሄ ዌይት ሉዝ ዳይቲንግ ላይ ስትሆን አንዲት እናት አስፈላጊ የሆነ ኒውትሪየንት አታገኝም። ሁለተኛው ቬጂቴሪያኖች፣ ምክንያቱም ከእንስሳት ተዋጽኦ ብቻ የምናገኛቸው ኒውትሪየንቶች አሉ። ስለዚህ ይሄም ጥንቃቄ መደረግ ይኖርበታል። ሁለተኛው ደግሞ ኢቲንግ ዲስኦርደር ወይም የአመጋገብ መዛባት ያለባት እናት፣ ይሄም እርግዝናውን ተጽዕኖ ያሳድራል ማለት ነው። ሁለተኛ ላይፍ ስታይላችንም እርግዝናው ላይ ተጽዕኖ ሊያሳድር ይችላል። አንዲት ነፍሰ ጡር ሴት በእርግዝና ጊዜ ምንም አይነት ሴፍ የሆነ የአልኮል መጠን ስለሌለ አልኮል ባትጠቀም ይመከራል። የተለያዩ አደንዛዥ እጾች፣ ሲጋራ፣ ጫት የመሳሰሉትን ነገር ባትጠቀም ይመከራል ማለት ነው። ምክንያቱም በፍጹም ሴፍ የሆነ ሌቭል የላቸውም እነዚህ ነገሮች ማለት ነው። ስለዚህ ሁለተኛው ላይፍ ስታይላችን ነው የሚወስነው ማለት ነው። ሶስተኛው የእናትየዋ የጤና ሁኔታ እርግዝናውን አፌክት ያደርጋል። ምክንያቱም ስፔሻል የሆነ አመጋገብ የሚያስፈልጋቸው ስር የሰደዱ ህመሞች ይኖርባታል አንዲት እናት። ስለዚህ በዚህ ጊዜ ባለሙያ ማማከር ይኖርባታል ማለት ነው፣ ተጽዕኖ ስለሚያሳድር እርግዝናው ላይ ማለት ነው። ሌላኛው የእናትየዋ የክብደት መጠንም ኔጌቲቭሊ ፖዚቲቭሊ አፌክት ያደርገዋል ማለት ነው። ስለዚህ አፕሮፕሪየት የሆነ የክብደት መጠን ሊኖራት ይገባል አንዲት እናት ነፍሰ ጡር ከመሆኗ በፊት። ኦቨርዌት ከሆነች ኦቤስ ከሆነች ህፃኑ ላይ የተለያዩ አይነት ኢፌክት እንትን ይላል ያመጣበታል ማለት ነው። ይሄንንም በቀጣይ ቪዲዮአችን የምናይ ይሆናል ማለት ነው። ሌላው ከእርግዝና ጋር ተያይዞ ማንሳት ያለብን ነገሮች አሉ። ምንድናቸው? ክሬቪንግ የምንለው ወይም አምሮት የምንለው ወይም ጥላቻ የምንለው ነገር ነው። አንዲት ነፍሰ ጡር ሴት ነፍሰ ጡር ስትሆን በፊት የአምራት ከነበረው ነገር አሁን በጣም ልትጠላው ትችላለች። አሁን በእርግዝና ጊዜ ደግሞ በጣም ሊያምሯት የሚችሉ ነገሮች ይኖራሉ ማለት ነው። የመጀመሪያው የምግብ ፍላጎት መጨመር ነው ማለት አምሮት የምንለው ነገር ነው። ለሆነ ነገር ስፔሲፊክ የሆነ ከፍተኛ አምሮት ማሳየት ነው ማለት ነው። ይሄ በሆርሞን ለውጦች ምክንያት ሊሆን ይችላል እንጂ
ሪል በሆነ ፊዚዮሎጂካል ለውጥ አይደለም አምሮት የምንለው ነገር የሚከሰተው ማለት ነው። ስለዚህ አምሮት እንደዚህ አይነት አምሮቶች በሚከሰቱ ጊዜ ጥንቃቄ ማድረግ ይገባናል ማለት ነው። ምክንያቱም ምግብ ላልሆኑ ነገሮችም አምሮት ልታሳይ ትችላለች አንዲት እናት። አብዛኛውን ጊዜ በተለምዶ በሀገራችን ኮንቴክስት አፈር፣ የአፈር ሽታ የመሳሰሉት ነገሮች አንዲት ነፍሰ ጡር ሴት ያምረኛል ትላለች። ነገር ግን በዚህ ጊዜ ጥንቃቄ ማድረግ ይኖርባታል። ምክንያቱም አንደኛ አፈሩ ኮንታሚኔትድ ሊሆን ይችላል በፓራሳይት ወይም በባክቴሪያ። ስለዚህ እናትየዋ ፖይዝንድ ልትሆን ትችላለች ወይም በባክቴሪያ ኢንፌክሽን ልትጠቃ ትችላለች፣ በፓራሳይት ልትጠቃ ትችላለች ማለት ነው። ሁለተኛ አፈሩ ላይ ሊድ የምንለው ነገር ስላለ ይሄ ደግሞ ፖይዝን ነው። ስለዚህ እናትየዋም ላይ ወይም ጽንሱ ላይ የራሱን የሆነ ጉዳት ሊያስከትልብን ይችላል ማለት ነው። ስለዚህ ምግብ ላልሆኑ ነገሮች ወይም ምግብ ለሆኑ ነገሮች አምሮት በሚከሰት ጊዜ በእርግዝና ጊዜ ጥንቃቄ ልናደርግ ይገባል ማለት ነው። ሌላኛው በጣም ብዙ አብዛኛውን ሴቶች ኤክስፒሪየንስ የሚያደርጉት ነገር ሞርኒንግ ሲክነስ የምንለው ወይም የማለዳ ህመም የምንለው ነው። ከግማሽ በላይ የሆኑ ነፍሰ ጡር ሴቶች ኤክስፒሪየንስ ያደርጉታል። ከቀላል ምቾት መንሳት እስከ ከባድ የሆነ ሆስፒታል አድሚሽን ሊያስከትል የሚችል ነገር ነው። ማቅለሽለሽ፣ ማስመለስ የመሳሰሉትን ነገር ኤክስፒሪየንስ ልታረግ ትችላለች። እንደዚህ አይነት ስሜት በሚሰማት ጊዜ አንዲት ነፍሰ ጡር ሴት በተቻለ አቅም ደረቅ የሆኑ ነገሮችን ብትመገብ ይመከራል። ረሃብ በሚሰማት ጊዜ ደግሞ ትንሽ ትንሽ ፖርሽን ያላቸውን ነገሮች ብትመገብ፣ ጥግብ እስክትል መመገብ ራሱ አግራቬት ሊያደርገው ስለሚችል ማለት ነው። ይሄ በጣም ኦፌንሲቭ የሆኑ ወይም ግንን ብሎ የሚሸቱ ነገሮችን ብትርቅ ይመከራል። ይሄም ማስመለስን ወይም ማቅለሽለሽን ሊያነሳሳ ይችላል ማለት ነው። በማቅለሽለሽ ጊዜ ወተት፣ ቡና የመሳሰሉትን ነገሮች ደግሞ ባትጠቀም ይመከራል። ቢቻል ዝንጅብል፣ በትንሽ መጠን ያለው ዝንጅብል በውሃ ተደርጎ ብትወስድ ይመከራል። እንደ ማስቲካ የመሳሰሉትን ነገሮች ደግሞ ብትወስድም ብታኝክም ይቀንሰዋል ብሎ ይታሰባል ማለት ነው። ሌላው በእርግዝና ጊዜ ከእርግዝና ጋር ተያይዞ ሊያስቸግራት የሚችል አንዲት ሴት ኮንስቲፔሽን ወይም ድርቀት ነው። እንዳልኳችሁ ቅድም በሆርሞናል ለውጦች ምክንያት ወይም በፕሮጀስትሮን መመረት ምክንያት አንዲት ሴት ድርቀት ኤክስፒሪየንስ ልታረግ ትችላለች። እንደዚህ አይነት ስሜት በሚሰማት ጊዜ በተቻለ አቅም ፈሳሽ ውሃ ነገሮችን ወይም ፈሳሽ ብታበዛ ይመከራል። ሌላኛው በውስጣቸው ፋይበር ኮንተንት ያላቸውን አትክልቶች ብትመገብ፣ ፍራፍሬዎች ብትመገብ ይመከራል። እንደ ጎመን፣ ብርቱካን የመሳሰሉትን። ይሄም ራሱን የቻለ ርዕስ አለው፣ እንነጋገርበታለን ወደፊት ማለት ነው። ስለዚህ እነዚህ ነገሮች አድርጋ ኮንስቲፔሽን ብትከላከል ይመከራል። ሌላው ሀርት በርን የምንለው ወይም ማቃጠል ተሰማኝ የምንለው ነገር ሲሆን እንደዚህም በሚሰማት ጊዜ ትንሽ ትንሽ ምግቦችን እያረፈች ኢንተርቫሎችን እየወሰደች ብትመገብ ጥሩ ነው። በምትመገብ በምግቧ መሀል ደግሞ ፈሳሾችን ብትጠጣ፣ በምትመገብ ጊዜ ደግሞ ቁጭ ብላ ብትመገብ፣ ስፖርት መስራት ካለባት ደግሞ አንዲት ነፍሰ ጡር ሴት ከተመገበች ከ2 ሰዓት በኋላ ቢሆን፣ ማረፍ ወይም መተኛት ብትፈልግ ደግሞ ከተመገበች ከ1 ሰዓት በኋላ ቢሆን ይመከራል ማለት ነው። እነዚህ ነገሮች በሚሰሟት ጊዜ በተቻለ አቅም ቤት ውስጥ ሆና በተለያዩ ነገሮች እንዳልነው አሁን ባነሳናቸው ጉዳዮች ብትከላከለው ጥሩ ነው። ነገር ግን ከፍ እያለ ደረጃው ከመጣ ባለሙያ ማማከር ይኖርባታል ማለት ነው። አፍተር ኦል እርግዝና የሚለውን ከብዙ በጥቂቱ አይተነዋል። እርግዝና እንዳልኳችሁ አንዲት ሴት 9 ወር ድረስ ብዙ ነገሮችን ኤክስፒሪየንስ ልታረግ ትችላለች። ይሄ ሁሉ በሆርሞናል ቁጥጥር ስር እንደሆነ አውቀን ናቹራሊ ነው እንጂ ህመም እንዳልሆነ ተረድተን በተቻለ አቅም በራሳችን ጥንቃቄ እያደረግን ጤናማ እርግዝናን ሰፖርት በማድረግ ይገባናል ማለት ነው። እንግዲህ ለዛሬ በእርግዝና ዙሪያ ይሄን ያህል ከተነጋገርን በቀጣይ ቪዲዮ ደግሞ ከንጥረ ነገሮች ጋር ያላቸውን ግንኙነቶች አንስተን የምንነጋገር ይሆናል ማለት ነው። አመሰግናለሁ። ማንኛውም ጥያቄ ካላችሁ ከስር አስቀምጡልኝ።